ሰላም። ምናልባት የምትመርጫቸው አለባበሶች የበለጠ ወፍረሽ እንድትታይ የሚያደርጉሽ ቢሆንስ? ሁሉም ሰው የራሱ ውበት አለው። ውበት ወፍራም ቀጭን አይልም። ነገር ግን አለባበስ ባለማወቃችን ብቻ ካለን በላይ ወፍራም መስለን ልንታይ እንችላለን። በዛሬው ቪዲዮ አንዳንድ ሰዎችን ስመለከት የበለጠ ወፍረው እንዲታዩ ያደረጋቸውን አለባበሶች፣ በተቃራኒው ደግሞ ይህንን ቢያደርጉ ኖሮ ስሊመር ወይም ቀጠን ብለው ይታዩ ነበር እኮ ያስባሉኝን አለባበሶች በንጽጽር ጎን ለጎን አድርጌ ግልጽ እንዲሆንላችሁ እም፣ አሳያችኋለሁ። ዛሬ እዚህ ጉዳይ ላይ ነው የምናወራው። የመጀመሪያው ወፈር ያሉ ሴቶችን የበለጠ ወፍረው እንዲታዩ የሚያደርጋቸው አንገቱ ኦ ወይም ፒትልስ የምንለው አለባበስ ነው። አንገቱ ላይ ዝግት ያለ ድፍን ያለ አንገት የማያሳይ አለባበስ ማለት ነው። ይህ ደግሞ በቀሚስም ሊሆን ይችላል፣ በሹራብ በቲሸርት ሊሆን ይችላል። ብቻ በማንኛውም አይነት አለባበስ የበለጠ ወፍረን እንድንታይ የሚያደርገን ነው። ምክንያቱም ደግሞ ለእይታ አንገታችንን ስለሚሸፍነው ነው። እጥር ብሎ እንዲታይ ያደርገዋል። የበለጠ ግልጽ የሚሆነው ያው ስትመለከቱት ነው። ይህንን ተመልከቱት። ስለዚህ መጠቀም ያለብን አንገታቸው ቪ ቅርጽ ያላቸውን ከአንገታቸው ወረድ ያሉ ልብሶችን ነው። ሙሉ እይታው ቅይር ነው የሚለው እዚህ ጋር እንደምትመለከቱት ውድ ተመልካቾቼ። እ ሌላው የበለጠ ወፍራም የሚያደርገን ደግሞ ደማቅ ቀለማት ናቸው። ምክንያቱም ደግሞ ዳርከር ወይም ደግሞ ጠቆርና ደብዘዝ ያሉ ቀለማት እም፣ ብርሃንን አያንጸባርቁም። እንዲያውም ብርሃንን ወደ ራሳቸው ይስባሉ። ለእይታ ጉልት ብለን እንድንታይ አያደርጉንም። በተቃራኒው ደግሞ ደማቅ ቀለማት የበለጠ ካለን በላይ ጉልት ብለን እንድንታይ ያደርጉናል። ታዲያ ወፍራም ሰዎች ደማቅ ቀለማት አያምሯቸውም ወይ ልትሉኝ ትችላላችሁ። መልበስ ይቻላል፣ ነገር ግን ስንለብስ ከስር ዳርከር ወይም ጠቆር ያለ ልብስ መልበስና ከላይ ደግሞ ደመቅ ያሉትን መልበስ እንችላለን። ልክ እዚህ ጋር እንደምታዩት ማለት ነው። ምክንያቱም ሰውነታችን ላይ ከስር የለበስነው ልብስ ዳርከር ወይም ጠቆር ያለ ሲሆን ሰውነታችንን ወደ ውስጥ ያዝ ያደርጋል ማለት እይታ ላይ ነው ምላችሁ ሲታይ ሰውነታችን ጉልት ብሎ እንዳይታይ ያደርገዋል። ስለዚህ ከላይ ብራይተር ወይም ደግሞ ፈካ ያሉ ከለሮችን ብንለብስም ምንም ችግር አይፈጥርም ማለት ነው። ሶስተኛ ደግሞ የበለጠ ወፍረን እንድንታይ የሚያደርገን ወደ ጎን ስትራይፕ ያላቸው ልብሶች ናቸው። ምክንያቱም እይታ ላይ መስመሮቹ ወደ ጎን ስለሆኑ ወደ ጎን ሰፋ ብለን እንድንታይ የሚያደርገን ነው። ቨርቲካል ላይን ወይም ወደ ላይና ወደ ታች የተሰመረ ቢሆን ደግሞ በተቃራኒው ቀጠንና ረዘም ብለን እንድንታይ ስለሚያደርገን ነው። ስለዚህ ወደ ጎን ስትራይፕ ያላቸው ልብሶችን ማስወገድ ይኖርብናል። ክብደታችን ወይም ሰውነታችን ትንሽ ወፈር ያልን ሰዎች። አራተኛ ደግሞ የምንለብሳቸው ቀሚሶች ላይ ነው እንግዲህ የምናወራው። የተለያዩ እንደ የትከሻ ማሳመሪያ እንደዚህ እንደምታዩት እጃቸው ላይ እንደ ፑፊ ስሊቭስ ያላቸው ተደራራቢ ነገር ያላቸው በተለይ እጅና ትከሻ ላይ ተጨማሪ የልብስ ማሳመሪያ ነገር ያላቸው እዚህ ጋር እንደምታዩት እንደነዚህ አይነት ልብሶች ተጨማሪ የሆነ ቮሊዩም ነው የሚጨምሩት። እይታ ላይ ባለን ላይ ተጨማሪ ክብደት እንዳለን መስሎ እንዲታይ ነው የሚያደርጉን። ስለዚህ በተቃራኒው የሚመረጠው እንደ ራፕ ድሬስ እዚህ ጋር እንደምታዩት እነዚህ አይነት ቀሚሶችን ከአንገታቸው ከፈት ያሉ እንዲሁም ደግሞ ወገባችን ላይ ዌስት ላይንን ወይም ደግሞ ወገባችን ላይ ሰብሰብ ብሎ የወገብ ቅርጽን ገባ ያለ የወገብ ቅርጽን ኢሉዥን በሚፈጥር መልኩ ያላቸውን ቀሚሶች እነዚህ አይነት ቀሚሶችን መልበስ ነው ያለብን ማለት ነው። አምስተኛ ደግሞ ከላይና ከስር የምንለብሳቸው ልብሶች ከለር ስንመርጥ መጠንቀቅ አለብን። በጣም የተለያየ ከለር ያለመጠቀም ነው ያለብን። ምክንያቱም ስንታይ ከላይና ከታች ያለውን እይታ መካከል ላይ የተቋረጠ ያደርገዋል። ይህም እጥርና ውፍር ብለን እንድንታይ ስለሚያደርገን ነው። በተቃራኒው ከላይ እስከታች ያልተቀላቀለ አንድ አይነት ቀለም መልበስ አለብን። እንደ ሞኖክሮማቲክ የሚባለው አይነት አለባበስ። ይህ እንኳን ሁሌ መልበስ ከባድ ሊሆን ይችላል፣ እገነዘባለሁ። ቢያንስ ተቀራራቢ ቀለማትን
ማች የሚያደርጉ ቀለማትን ወጥ በሆነ መልኩ ባልተደበላለቀ መልኩ ከላይ እስከ ታች ብንለብስ እይታ ላይ ለውጥ ይኖረዋል። ቀጠን ብለን ለአይን እንድንታይ ያደርገናል። እሺ ሴቶችዬ የዛሬዎቹ ቲፖች እጅግ እንደሚጠቅማችሁ አስባለሁ። ቪዲዮውን ማየት ብቻ ሳይሆን በህይወታችሁ ተጠቅማችሁበት የበለጠ እንዲያምርባችሁ እፈልጋለሁ። ሞክሩትና ኮሜንት ሴክሽን ላይ አሳውቁኝ። ቻናሉን ሰብስክራይብ እና ላይክ እንድታደርጉ ጠይቃለሁ። መልካም የማማር ሳምንት ባይ